ቨርቹዋል ሬዲዮ ፕሮግራም ነው። የኢትዮጵያ ፖለቲካ ትኩሳቱ እየጋለ እየነደደ ብዙዎችን ማገዶ እያደረገ በሚገኝበት በዚህ ሰዓት የጆሌ አባገዳም የተባሉት ስልጣን ላይ አሉ እየተባለ የኦሮሞ ልጅ ጭዳ እየሆነ ይገኛል። መደመር ውጤቱ ምንድነው? ለኢትዮጵያ ሕዝብ ያበረከተው ወይም ያስገኘው ምንድነው ተብለው የጠቅላይ ሚኒስትሩ አማካሪ አቶ ሌንጮ ባቲ ሲጠየቁ ሕዝቡም ቤተመንግስት ጎብኝተዋል ብለዋል። ሕዝቡም እየታገለው ደሙን ያፈሰሰው ሕይወቱን የገበረው ቤተመንግስት የመጎብኘት አራራ ነበረው ማለት ይሆን? ስለ አንድነት ሲወራ ራሳቸውን ይዘው የሚወዘወዙት ስለ ኢትዮጵያ ስለሚዬ አንድነት እያወሩ እያወጉ ሌላውን ጠባብ የሚሉት የአንድነት ኃይሎች ናፋቂዎች በአሁኑ ወቅት የሌላ ሀገር ጣልቃ ገብነትን ዳር ቆመው እየተመለከቱ ይገኛሉ። ኤርትራ ስለ ኢትዮጵያ ጉዳይ ያገባኛል፣ ጣልቃ ገብተን መፈትፈት አለብን ሲሉ ፕሬዝዳንቱ ገልጸዋል። ስለ አንድነት የሚናገሩት የሚወተውቱት የሚደሰኩሩት ግን አፋቸውን ለጉሞ ተቀምጧል። ኢትዮጵያዊነት ጣልቃ ገብነት በዚህ ሰዓት ያስፈልገው ይሆን? ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን፣ እንደምሰነበታችሁ እንደምከረማችሁ። ዛሬ በዚህና በተለያዩ ጉዳዮች ላይ ከአቶ ጀማል ኢብራሂም ጋር የማደርገውን ቆይታ እንድትከታተሉ ጋብዛለሁ። ተወዳጁ ድምፃዊ ጃፋር ዩሱፍ አየር ላይ ያለ ከዜማው በኋላ እንመለሳለን። መልካም ቆይታ።
ተወዳጁን ድምፃዊ ጃፋር ዩሱፍን ስለዜማው ከልብ እናመሰግናለን። ሰቦንማ ኢትዮጵያን ካጠፋም ኦሮሞማን ደሞ ማን ያጠፋው ይሆን? በአንድ ሀገር ሁለት መንግስት የለም ሲሉም የብልጽግና ፓርቲዎች ወይም የኢህአዴግ ፓርቲዎች ሲለፈልፉ ነበር። በአንድ ሀገር የታጠቀ መንግስት ብቻ መሆን እንጂ የታጠቀ አካል እንደማያስፈልግ እየገለጹ ይገኛሉ። ጥያቄ አለን። የትግራይ ህዝብ ታጥቆ ባለበት በዚህ ሰዓት የአማራ ህዝብ እየታጠቀ ባለበት በአሁኑ ወቅት የኦሮሞ ህዝብ ላይ አተኩሮ ኦሮሞን መግቢያና መውጫ ማሳጣት ለምን አስፈለገ? ያውም ጆሌ አባገዳ ስልጣን ላይ አለ በሚባልበት በዚህ ወቅት ኦሮሞን መግደል፣ ማሳደድ፣ ማሰር ለምን አስፈለገ ይሆን? ጥያቄው መልስ የሚሻ ነው። እንግዲህ አቶ ጀማል ኢብራሂም ለቃለም ጠይቁ ፈቃደኛ ሆነው ስለቀረቡ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ። ሰላም ኢዮብ፣ አንተም ባልደረቦችም እንዲሁም ሰይፈ ነበልባልና አድማጮች ለእኔም ስለሰጠኝ እድል እጅግ በጣም አመሰግናለሁ። ለምታበረክቱት አስተዋጽኦም እድሜያችሁ ይርዘም፣ ሰላም ምስጋናችሁ ከፍ ይበልላለሁ። በጣም እናመሰግናለን አቶ ጀማል። እንግዲህ በአሁኑ ወቅት በፍጥነት የዛች ሀገር ወይም የኢትዮጵያ ፖለቲካ እየተቀያየረ እየተለዋወጠ ህዝብ ተነፈስኩ ፈይ ዛሬ በቃ ረፍት አገኘው ነፃነትን ተጎናጸፍኩ በሚልበት ሰዓት ተመልሶ እናት እያለቀሰች ትገኛለች። አሁን የኔ ጥያቄ የሚሆነው የኢትዮጵያዊ ፖለቲካ ትኩሳት ወዴት እያመራ ይሆን? ብዙዎችን ደም እያፋሰሰ ውጥረት ነክሶ ይገኛል። መንግስት የለም እስከ ማለት ድረስ እየተደረሰ ይገኛል። የኢትዮጵያው ጠቅላይ ሚኒስትር ኮሎኔል አብይ 4 ኪሎን ብቻ እንደሚያስተዳድሩ እየተነገረ ይገኛል። አማራ፣ ሲዳማ፣ ኦሮሚያ የሌሎችም ትግራይ ክልል ጨምሮ ከቁጥጥር ውጪ እንደሆኑ እየተገለጸ ይገኛል። ወዴት እያመራ ይሆን ይህ ሀገር? እንግዲህ ያው ከመጀመሪያው ጀምሮ የዶክተር አብይ መንግስት ወይም ደግሞ የኢህአዴግ 2 መንግስት ምን እንደሚመስል ለማስረዳት ብዙ ጊዜ ሞክረን ነበረ። መጀመሪያ አካባቢ ብዙ ሰዎች ሁኔታውን ሊረዱት አልቻሉም። በተለይም አጀማመሩ በጣም ስህተተኛ በሆነ መንገድ ልክ እንደ ሃይማኖት አስተማሪ ሁሉም ነገር በይቅርታ፣ ሁሉም ነገር በፍቅር፣ ሁሉም ነገር አልጋ ባልጋ እንደሚሆን ለማሳየት ዶክተር አብይ ማህበረሰቡን ለማታለል ሞክሮ ነበረ። ብዙ ምሳሌዎችን ሰጥቼ ነበር። ያ አይነት ነገር ለፖለቲካ ጥያቄዎች መፍትሄ ሊሆን እንደማይችልና ሰዎች በጥላቻ ወይም ደግሞ በፍቅር አይደለም አብረው የሚተዳደሩት። የፍቅር ጉዳይ በአንድ ቤተሰብ ውስጥም የጥላቻ ጉዳይ በአንድ ቤተሰብ ውስጥም ሊከሰት ይችላል። ይሄ ደግሞ የማህበረሰቦች ጥያቄ ነው። ምንም ከፍቅርና ከጥላቻ ጋር የሚገናኝ ጉዳይ አይደለም። ሁለት ወንድማማቾች ሊጣሉ ላይፈቃቀሩም ይችላሉ። ከአንድ እናት የተወለዱ በእናትና ልጆች ላይዋደዱ ሊፋቀሩ ሊጣሉ ይችላሉ። ይህ የፖለቲካ ጥያቄ አይደለም። ዶክተር አብይ የሚያነሳው ነገር በሃይማኖት ትምህርት ቤት ምናልባት የምትሰጥ ካልሆነ በስተቀር ያውም ለህፃናት የምታስተምረው ነገር ጉዳይ ካልሆነ በስተቀር የፖለቲካ ጥያቄዎችን ሊመልስ የማይችል እሳቤ ነው የሚለውን ከመጀመሪያው ስንነጋገር ነበረ። ሁለት ወንድማማቾች በእርሻ ጎን ለጎን የሚያርሱ ቢሆን በድንበር ሊጋጩ እንደሚችሉና ይህን የሚያስታርቀው ፍቅር ሳይሆን ወይም ጥላቻ ሳይሆን ህግ ነው የሚለውን ነገር ስንነጋገር ነበር። እንግዲህ ዶክተር አብይ ከመጀመሪያው መሰረቱ ሲጀምር ህጋዊ ያልሆነ ሰው መሆኑን በግልጽ እያሳየ ነው የመጣው። ለህግ ተገዢ የማይሆን ህግም ኮንሰፕቱም ያለለው ሰዎችን በጋራ የሚያስተዳድረው ህጋዊነት መሆኑን ያልተረዳና ነገሮች ሁሉ ህጋዊ ባልሆነ መንገድ ለመፍታት መሞከሩን ነው የምንመለከተው የነበረው። ልክ እንደ ጳጳስ ወይም እንደ ሼክ ነገር ይዳዳው ነበረ። በኋላ ሄዶ እንግዲህ ራሱ ህግንና ህገ መንግስቱን ራሱ መናድ የጀመረ ሰው ነው ማለት ነው። ምክንያቱም በእንደዚህ አይነት ኮንሰፕቶች የታነጸ አይመስልም፣ የሚያስብም አይመስልም በዛ መልኩ። ስለዚህ አንዳንድ ኮሚሽኖችን ማቋቋም ጀመረ። የአይደንቲቲ እና የባውንደሪ ኮሚሽን የሚለው አንዱ ህገ መንግስታዊ ያለ ኮሚሽን ነበረ። እንደውም ለፍንፍኔ ጉዳይ መቋጫ ለመስጠት ብሎ የሆነ ኮሚሽን ነው ኮሚቴ ነገር አቋቁሞ ነበር። ለእርቅና ለሰላም የሚል የሆነ ኮሚሽን አቋቁሞ ነበር። እነዚህ ሁሉ ነገሮች ሁሉ ህገ መንግስታዊ ባልሆነ መንገድ ከማንም ጋር ሳይመካከር የፈለጋቸውን ሰዎች ብቻ እየሰበሰበ እሱ ራሱ የሚመኛቸውን በቡድን ውስጥ ሊያገኛቸው የሚፈልጋቸው ሰዎች እየሰበሰበ ሲያመጣ ነበር።
ምንም ህጋዊ መሰረት ያለው በፓርላማው ምንም ውሳኔ ሊያስደርግበት የማይችል መንግስቱ ራሱ ሚኒስትሪው ራሱ የሚኒስትሮቹ ካቢኔው ራሱ ምንም ውሳኔ የማይሰጥበት ተጠሪነቱ ለአብይ ብቻ የሆነ ለአንድ አምባገነን ሰው ማለት ነው ምኞቱን በመግለጽ መልኩ አገሪቷን ለማስኬድ ከመጀመሪያው በጣም የተሳሳተ መንገድ ተከተለ። የዛ ነገር ነጸብራቅ ነው አሁን እየታየ ያለው ህጋዊነትን ሙሉ በሙሉ የናደ የድርጅቶችን አንድ ላይ መሰባሰብ ራሱ የራሱን ድርጅቶች ያደግን ራሱን ሲያፈር ምንም ህጋዊነት ባልተከተለ መንገድ ተዋሃዱ ብለው እሱ ራሱ በሰበሰባቸው የምርጫ ቦርድ በሚባሉት ሰዎች ደግሞ ያው ማስረጃ በአንድ ሳምንት ወይ በአንድ ወር ጊዜ ውስጥ የተሰጣቸው እና ምንም ህጋዊ መንገድ የመሰረት መንገድም ያልተከተለና መሰረትም ያለው መንግስት ሆኖ ነው የምናገኘው። ስለዚህ ማህበረሰቦች ይህንን ህግን የማያሟላ ስለህግ ምንም ኮንሰፕቱ ምልከታም ያለው መንግስት ያዩ ሰዎች መንግስትም የለም ህግም የለም ህጋዊነትም የለም የሚለውን እንግዲህ እያንዳንዱ ሰው በራሱ አስተሳሰብ እርምጃ መውሰድ ጀመረ ማለት ነው እና ይሄ መንግስት በጣም ትልቁ ባህሪው ህገ መንግስትን ለማስከበር አቅም አለኝ እያለ ግን የህገ መንግስትን ኮንሰፕት ራሱ ያልገባውና ያልተረዳ መንግስት ነው የምንመለከተው። በየአካባቢው ግጭቶች ይፈጥርና ህግን አስከብራለሁ ይላል። ግጭቶችን የሚፈጥረው ደግሞ ኢንቴንሽናሊ ነው፣ አስቦበት ነው። ሰዎችን እያጋጨ ሃይማኖቶችን እያጋጨ ራሱ አስታራቂ ለመምሰል አስታራቂ ለመስሎ ደግሞ ይሄ መንግስት በጣም ጥሩ ነው እኛ ስንጋጭ የሚያስታርቀን እሱ ነው ለማለት ወይም ደግሞ በዛ በተቃራኒ ማስታረቅም ካልቻለ አሁን ኢትዮጵያ ውስጥ ሰላም የለም፣ አሁን ኢትዮጵያ ውስጥ መረጋጋት የለም፣ ህጋዊነት ስላልተሟላ ምርጫ ልናካሄድ አንችልም የሚል አይነት መደምደሚያ ወደ በኋላ ለማምጣት የሚያደርገው ጥረት መሆኑን ግልጽ ነው የምታየው ማለት ነው። እነዚህ ሁሉ ግጭቶች በመንግስት የሚፈበረኩ መልካም አቶ ጀማል እንደው አሁን ልክ አሁን እያሉልኝ ያሉት እንደው ከዚህ ጋር አያይዘው እንዲመልሱ ስለፈለው ቅድም ከካቢኔው ወይም የሚኒስትሮች ቢሮ እንኳን የጠቅላይ ሚኒስተሩ በጫፍልቀው በራሳቸው ፍላጎት ፈላጭም ቆራጭም ሚኒስተርም ፓርላማም ሆነው እሳቸው ራሳቸው የሚወስኑት ውሳኔ እንደሆነ ነው እርሱ አሁን እየገለጹልኝ ያሉት። ሌላውም ህዝብ እየገለጸ ያለው ይሄ እንደማሳያ ሊሆን የሚችለው ብዙ ጥያቄ የሚያስነሳው ምንድነው በተለይ በወለጋ በጉጂ በቦረና በሲዳማ ላይ የተጣለው ይሄ ኮማንድ ፖስት ፓርላማ አያውቀውም። የውጭ ምንድነው የተለያየ ሚኒስትሮች ይሄንን አያውቁትም። ይሄ ራሱ እንዴት ሊቀለበስ ይችላል? ይሄንን ችግር ለመፍታት በአሁኑ ወቅት ኮማንድ ፖስት በተለያየ ቦታዎች ላይ ተደርጎ መንግስት በኮማንድ ፖስት እያስተዳደረ ያለውን ነገር ህዝቦችን ይከላቸው ላይ ማውረድ ይችላሉ። የህገ ወጥ የሆነው መንግስትስ እንዴት ህግ እንዲይዝ በህግ እንዲተዳደር ማድረግ ይቻላል? አለበለዚያም እንዲሁ እናት እንዳለቀሰች አባት እንዳነባ ደም እየፈሰሰ አገሪቷ ቀውስ ውስጥ እንደወደቀች መቀጠል አለባት ማለት ነው? ምንድነው መፍትሄው? እኔም እንደምታየኝ ከሆነ መጀመሪያ ነው የዚህን መንግስት ባህሪ መረዳት በጣም አስፈላጊ ይመስለኛል። የመንግስት ካራክተሪስቲክ አሁን ያለው የዶክተር መንግስት ባህሪው ምን ይመስላል? አንደኛ ህገወጥ መንግስት ነው። ምክንያቱም ህግን ምንም መከተል የማይፈልግ ህግን የሚሸራርፍ የሚያፈርስ መንግስት ነው። ህገ መንግስቱን የማይቀበል መንግስት ነው። የአካባቢ ድንበሮችን የማይቀበል ፌዴራሊዝም ራሱን የማይቀበል ሁሉንም የኢህአዴግ አባል የነበሩ ድርጅቶችን ህዝቦችን ይወክላሉ ተብሎ አትሊስት የሚቀመጡ የነበሩት ሁሉ አስተሳሰቡን በመናድ ያለውን ፌዴሬሽን ለመናድ የሚፈልግ ህገ መንግስታዊ ያልሆነ ስራዎችንና ህጋዊ ያሉት ተግባሮችን የሚያከናውን መንግስት መሆኑን መረዳት አንዱ በጣም አስፈላጊ ነው። ሁለተኛ ይህ መንግስት እጅግ በጣም ውሸታም የወጣለት ውሸታምና አታላይ መንግስት መሆኑን መረዳቱ በጣም አስፈላጊ ነው። እንደ ምሳሌ ብዙ ነገሮችን መስጠት ይቻላል። ለምሳሌ በቅርብ ጊዜ ሙስሊሞች ኢትዮጵያ ውስጥ ተከፋፍለው በአንድ መንግስት እንኳን በአንድ መስጂድ እንኳን የማይሰግዱ ነበር እኛንን አንድ ያደረግናቸው የሚል አሳምኖ ጀነራል አሳምነውን እኔ ስልጣን ካኩ በኋላ በአንድ ሳምንት ነው ያስፈታል የሚል የውሸት በቅርብ ጊዜውን ብቻ ነው ሁለቱን መጥቀስ የፈለኩት እንደ በጣም ትልቅ ማሳያ። ምክንያቱም ጀነራል አሳምነው እሱ ስልጣን ሳይዝ ከዛ በፊት ነው የተፈታው። ስለዚህ እኔ ስልጣን ይዤ በአንድ ሳምንት አስፈታሁት የሚለው ነገር ራሱ በጣም ትልቅ ውሸት ነበረ፣ ግልጽ የወጣ ውሸት ማለት ነው። ሙስሊሞች በአንድ መስጊድ አይሰግድም የሚለው በጣም ትልቅ ውሸት ነው። መንግስት ጣልቃ ገብቶ ሙስሊሞችን መለያየት ይሞክር እንጂ አንድም ጊዜ ሙስሊሞች እዛ ሀገር ውስጥ ተለያይተው አያውቁም። በጣም ከዚህ የበለጠ በጣም ትላልቅ ውሸቶችን መቁጠር ይቻላል። ይህ መንግስት አንደኛ የውሸታም መንግስት ነው። ሁለተኛ ደግሞ በጣም አጭበርባሪና አታላይ መንግስት ነው። ኦሮሞ ጋር ሲደርስ ብልጽግናን የፈጠርነው ለኦሮሞ ነው የፈጠረውም ኦሮሞ ነው የኦሮሞ ነው ይላል።
ሌሎች ማህበረሰቦች ጋር ሲደርስ ደግሞ ብልጽግና የኢትዮጵያ እይታ ነው፣ የኢትዮጵያን አስተሳሰብና ታሪክ መሰረት ያደረገ የህዝቦች ሁሉ ነው ይላል። ሁሉንም ሰው መቅጠፍ ይሞክራል ማለት ነው። ኦሮሞን ለማጣል ይሞክራል፣ አማራን ለማጣል ይሞክራል። ሌላው ደግሞ በጣም በጥፋት ላይ የተመሰረተ ድርጊት የሚያደርግ መንግስት ነው። ሰዎች ሲገዳደሉ፣ ሰዎች ሲሞቱ ቁጭ ብሎ የሚመለከትና አንዱንም ከአንዱ የማይከላከል እንዲሁም ጠብ የሚጭር ማለት ነው። አሁን በሲዳማ አካባቢ የነበረው በሪፈረንደሙ ጉዳይ ሰዎችን ገድሎ ልክ ከገደለ በኋላ ደግሞ ለምስጋና ለማግኘት ከገደለ በኋላ ያው ሪፈረንደም ሰጥቻለሁ የሚል አይነት መንግስት ነው ያለው። በአማራ አካባቢም ጥፋቶቹ ከዚሁ መንግስት ጋር የተያያዙ ናቸው። ምክንያቱም ሰዎቹን የሾመው ዶክተር አብይ ራሱ ነው። ዶክተር አብይ ራሱ የኮማንድ ፖስቱን ብቻ ሳይሆን የአካባቢ መንግስታትን ሁሉ በጠቅላላ ፕሬዝደንቶቹ ምክትል ፕሬዝደንት ተብለው ከሱ ቢሮ ተሾሞ የተላኩ ናቸው። ኦሮሚያም እንደዚሁ ነው። የሳውዘርን ፒፕል እንደዛ ነው። አማራ ክልል እንደዛ ነው። ሶማሌ ክልል እንደዛ ነው። እሱ ራሱ የሾማቸው የእሱ አፈቀላጤዎች የእሱ ምስለኔዎች ናቸው። ምንም ህጋዊነት ያለለው የአምባገንነት ሽፋን በጣም የተላበሰ ካራክተሪስቲክ ያለው አረመኔ መንግስት ነው። አረመኔነቱ ምንድነው የሚያረጋግጠው? ሰዎች ሲቃወሙት የሚገል የሚጨፈጭፍ ከድሮ የበለጠ ከአሁን በፊት የባሰ በታንክና በአውሮፕላን የኦሮሞን ህዝብ በተለይ እየደበደበ ያለ መንግስት ነው። ኦሮሞነት እንደውም በዛ ሀገር ውስጥ ያው ተፈርጇል ማለት ነው። እሱ የኦሮሞን ናሽናሊዝም ወይም ደግሞ የሰቦኑማን እንደ ኋላ ቀርነትና እንደ መጥፎነት የሚመለከትና እንደ ጠላትነት የፈረጀ ሰው ነው። ስለዚህ የዚህ መንግስት ባህሪ በጥቅሉ ስንመለከተው እጅግ በጣም ኋላ ቀር በአመለካከት ያለው ኢትዮጵያን ወደ 19ኛው ክፍለ ዘመን መመለስ የሚፈልግ የነ ምኒልክና የነ ኃይለ ሥላሴን ራዕይ ተግባራዊ አድርጋለሁ የሚል በአፄዎቹ ዘመናትን መተዳደር አለብን ብሎ የሚያልም በጣም ወደ ኋላ የቀረና የበሰበሰን አስተሳሰብ ወደፊት አምጥቶ ህዝቦችን እርስ በርስ ለማጋጨት፣ ሃይማኖቶችን እርስ በርስ ለማጋጨት እሱ አስታራቂ ሆኖ መመምሰል ችግሮቹን እያባባሰ የሄደ መንግስት ነው። ስለዚህ ይህን መንግስት ለመቀየር መጀመሪያ ካራክተሪስቲኩ በተለይ ሁኔታ መረዳት ያስፈልጋል ማለት ነው። ከተረዳን በኋላ በመንግስቱ ላይ ያለው እምነት ውሸቱን ከተረዳን ምንም ተስፋ ሊሰጥበት የማይችል መንግስት መሆኑ ህዝቡ ከተረዳው አሁን በማጭበርበር በህዝብ ጊዜ የራሱን ካድሬ እያሰለፈ የድጋፍ ሰልፍ ነው እያለ ሌሎች ፓርቲዎች ደግሞ ከህዝቡ ጋር እንዳይገናኙ ከልክሎ ከምርጫ በፊት እናንተ መውጣት አትችሉም፣ ከህዝብ ማገናኘት አትችሉም እያለ ለራሱ ደግሞ ሰልፍ የሚያስወጣ መንግስት ነው ያለው። አሁን እንግዲህ በጉልበት አገሪቷን ለማስተዳደር የሚቋምጥ 50 እና 60 ዓመት ስልጣን ላይ እንቆያለን የሚል አይነት መንግስት ነው ያለው። ስለዚህ ማህበረሰቡ ይሄንን ተረድቶ ነጻነት የሚባለው ነገር ኢትዮጵያ ውስጥ ያልመጣና አስተሳሰቡ እጅግ በጣም ወደኋላ የቀረው ከአንድ 100 ዓመታት ወይም ደግሞ አንድ ክፍለ ዘመን ወደኋላ ተመልሶ ወደኋላ የሚዳክር መንግስት መሆኑን ህዝቡ ከተረዳ በተለይም ኦሮሞና የደቡብ ህዝቦች ለነጻነት ሲታገሉ የነበሩ በጣም ብዙዎቹ አሁንም እስር ቤት ነው ያሉት። በአማራና በትግራይ አካባቢ ህዝቡ ስለታጠቀ ለነሱ ተፈቅዶላቸዋል። እነሱ ባህላቸው ነው፣ መታጠቅ ይችላሉ። የሰሜኑ ወደሱ ወደ በኋላ እንመጣለን። አቶ ጀማል እንደው ከዚህ ጋር እንደው አያይዘው እንደው እንዲመልሱ የሚፈልገው ነገር አለ። በተለይ ለውጥ መጣ ከተባለ በኋላም ውጪ የነበሩ ተቋሚዎችም የኦሮሞ ድርጅቶች የሌላም ድርጅቶች ወደ አገር ቤት ገብተዋል። የብዛም ይነስም ከህዝባቸው ጋር እየተንቀሳቀሱ ይገኛሉ። በአሁኑ ወቅት የጠቅላይ ሚኒስትሩ አማካሪ የሆኑት አብዛኛዎቹ እንደሚባለው የኦሮሞ ልጆች እንደሆኑ ይገለጻል። ኦሮሞም ባለተረኛ እንደሆነም ይገለጻል። የጠቅላይ ሚኒስትሩ አማካሪ አልጀዚራ ላይ ቀርበው አቶ ሌንጮ ባቲ የመደመር ፍልስፍና ለተራው ህዝብ ያስገኘው ጥቅም ምንድነው ተብለው ሲጠየቁ መደመር ያስገኘው ቤተመንግስት መጎብኘት እንደሆነ ገልጸዋል። የኢትዮጵያ ህዝብም ይሁን የኦሮሞ ህዝብ እየታገለው ስለ ቤተመንግስት የመጎብኘት ጥያቄ ነበረ። እነዚህ ሰዎች ኦሮሞ ናቸው። የኦሮሞ ህዝብ ጥያቄ ምን እንደሆነ ያውቃሉ። ለዘመናት ደማቸውን ሲያፈሱበት የነበረ ትግል እንደሆነ ይታወቃል። እንደ አቶ ሌንጮ አይነት ደግሞ በኦሮሞ ነጻነት ግንባር ውስጥ በአመራር ደረጃ የነበሩ ሰው ነበሩና ይሄን አይነት ጥያቄ መጠየቅ የኦሮሞ ህዝብን መስደብ አይሆንም? ስለ ኦሮሞ ህዝብስ ግድም እንደሌላቸው ያሳይ ይሆን? የኦሮሞ ህዝብስ ምን ማድረግ ነበረበት? እንደ አቶ ጀማል ኢብራሂም መደመር ለኦሮሞ ህዝብ ይሁን ለኢትዮጵያ ህዝብ ያበረከተው ምን ይሆን?
በጣም ትልቅ ይሄ የመደመርን ጉዳይ እኔ መጽሐፉንም አንብቤያለሁኝ። በአራት ክፍሎች ተከፍሎ ነው የተጻፈው። የመጀመሪያው ፕሮሚስ የዶክተር አብይ ፕሮሚስ የነበረው መጽሐፉ ሳይወጣ በፊት የኢትዮጵያን አስተሳሰብ በኢትዮጵያ ታሪክ ላይ የተመሰረተ አገር በቀል አስተሳሰቦችን ለመጻፍ እና በእነሱ ለመጠቀም ነው የሚል ነበረ ፕሮፓጋንዳው የነበረው። እዛ መጽሐፍ ውስጥ ግን የአንድም ግለሰብ ወይም ደግሞ የማህበረሰብ አስተሳሰብ ከኢትዮጵያ የመነጨ የሚባል አንድም የለም። ስለዚህ አንደኛው መጽሐፉ የተጻፈው ከውጭ በጸሐፊዎች እየተተረጎመ ነው። አማርኛው ራሱ ቃላቶቹ ከእንግሊዝኛ የተተረጎሙ ዳይሬክት የተተረጎሙ ስለሆኑ ከእንግሊዝኛው ማለት ነው የተተረጎሙ ስለሆነ ለአማርኛ አንባቢ ራሱ አይረዳም አማርኛ ተናጋሪው ራሱ። ምክንያቱም ዳይሬክት ትራንስሌሽን ለምሳሌ ሜጀርመንት ለማለት ልኬት ይላል። ልኬት ምን እንደሆነ ከአሁን በፊት በአማርኛ ብዙ ሰዎች ጠይቀው፣ ሌሎች ተመሳሳይ ኮንሰፕቶችም እንደዚሁ ከእንግሊዝኛ የተተረጎሙ ስለሆነ ሀሳቡ ከውጭ የተቀዳና በትርጉም ብቻ ያለ ስለሆነ ምንም ነገር ትርጉም ቢስ ነው መጽሐፉ ያየሁት። የመጀመሪያው ክፍል ላይ ብቻ ትንሽ የሆነ ነገር ለማስመሰል የሰው ልጆችን ባህሪ ለመግለጽ ይሞክራል። ሁለት ነገሮችን ነው እዛ ላይ የሚጠቀመው። ሙሉነት፣ ሙሉ ለመሆን ማለት ነው ሆሊስቲክ እና እንደገና ጎደሎነት። ሁለት እነዚህ ባህሪዎች በሰው ልጆች ላይ ነው ያሉት። አንድ ሰው ሙሉ ለመሆን በሚያደርገው ጥረት ከሌሎች ጋር መገናኘት አለበት፣ ብቻውን ሙሉ መሆን አይችልም ይላል። እንደገና ደግሞ ከሌሎች ጋር ካልሆነ ብቸኝነት ያጠቃውና ይበሰብሳል ይላል። እንግዲህ ሙሉነትም ከገፋ ሰዎች ወደ ሙሉነትም ሲሄዱ እንደገና ደግሞ ኮንትራዲክሽን አለው። ወደ ብቸኝነቱም ያስፈልጋቸዋል። ባላንስ የሆነ የብቸኝነትና የሙሉነት ስሜት ሊኖር ይገባል። ሁለቱም ፐርፌክሽን አይደሉም ለማለትና መካከል ጋር ለማስቀመጥ ይሞክራል። ነገር ግን እሱን ኮንሰፕት ራሱ ብንመለከተው ትክክለኛ ያልሆነ በጣም ብዙ ነገሮች አሉ። ምክንያቱም የሰው ልጅ ወደ ፐርፌክሽን ነው ብዙ ጊዜ መሄድ የሚፈልገው። ስለዚህ ወደ ሙሉ ስትሄድም እንደገና ትቀንሳለህ የሚለው አስተሳሰብ ራሱ ኢትስ ኮንትራዲክቶሪ። መጽሐፉ ውስጥ ያሉ ሀሳቦች እኔ በአብዛኛው ያየሁት ሙሉውን አራቱ ቻፕተሮች የኢትዮጵያን ሁኔታ ሪፖርት የሚያደርግ ነው። ኢትዮጵያ በባህል፣ በፖለቲካ፣ በኢኮኖሚ ምን ያህል ደረጃ ላይ እንዳለች የሚያሳይ ነው። ይህም ደግሞ ከኢህአዴግ የመነጨ ግምገማ ብቻ ሳይሆን ሌሎች ኦፖዚሽን ድርጅቶች ስለ ኢህአዴግ ክፋት፣ ስለ ባህሉን ስለማበላሸቱ፣ ስለ ኢኮኖሚ ስለማበላሸቱ፣ ፖለቲካውን ስለማበላሸቱ ሰዎች ክሪቲሳይዝ ሲያደርጓቸው የነበሩት ነገሮች በሪፖርት መልክ ያቀረበ መጽሐፍ እንጂ የመፍትሄ መጽሐፍ አይደለም። የመደመር እሳቤ በዶክተር አብይ የተጻፈው ምንም የፖለቲካ ይዘትም ያለለው፣ የፊሎሶፊም ይዘትም ያለለው፣ የርዕዮተ ዓለም ይዘትም ያለለው ሲምፕል ሪፖርት ባዶ ነው ማለት ነው። ዶክተር አብይም ራሱ መግለጽ ያልቻለው የባዶነት ስላለ ነው። ሁሉም ሰው እንደፈለገው እንድትረጉም የተቀመጠ ሲምፕሊ ሪፖርት ማለት ነው። ስለዚህ ወደ አቶ ላንቾ የሚናገሩና የፖለቲካ የሱ ካድሬዎች የሚናገሩት አሁን እንግዲህ በጣም በሚያሳዝን ሁኔታ ከአሁን በፊት በጣም ትላልቅ ስም አላቸው ተብሎ የሚገመቱ አንዳንድ ኦሮሞዎች ሆዳደር ሆነዋል። በቃ አንደኛ ደንበኛ የኦፒዲዮ ታዛዥ ሆነዋል። እኔ በጣም ነው ያፈርኩት በኦቦ ሌንጮ ባቲ ያገላለጽ። ይሄ በረከት ስምኦን ነው ትዝ ያለኝ። ሁሉንም ነገር ሸምጥጦ ሲክድ ማለት ነው። መንግስት ራሱ ያመነውን፣ አብይ ያመነውን፣ ሚኒስትሯ ያመነችውን፣ የኤሌክትሪክ ኃይል ሚኒስትር ያመነችውን፣ ቦታዬ ደንዳ ሁሉን ነገር በክደት የሚያታወቀው ሰውዬ እንኳን ያመናቸውን ነገሮች ሁሉ የለም ብሎ ነው የካደው። ይሄ በጣም የሚያሳዝን ነገር ነው። እንግዲህ የኢንዲቪጁዋል ኢንቴግሪቲ እንደ አንድ ሰው ምን ያህል ኢንቴግሪቲው እንደወረደና በጣም ዝቅ ያለ ሰው መሆኑን ነው የተረዳሁት። በጣም ያሳዝናል። ዋናው ነገር ኦቦ ሌንጮ የፖለቲካ አቋማቸው እንደሚዋዥቅ ከዚህ መረዳት ይቻላል። የእሳቸው የፖለቲካ መዋዠቅ ደግሞ የኦሮሞ ህዝብ ሪፕሬዘንት አያደርግም። ያ የግለሰቡ ባህሪ ነው። እሱም በዛ እናልፈውና የዚህ መንግስት ዋና ባህሪ በእነዚህም ሁኔታዎች ይገለጻል። መንግስቱ የሚፈልገው በጣም ውሸታሞችን፣ በጣም አጭበርባሪዎችን፣ ለራሳቸው ጥቅም የቆሙ ለዶክተር አብይ ብቻ የሚታዘዙ የእሱም ምስለኔዎች መፍጠር ነው የፈለገው። እነዚህ አይነት ግለሰቦችን ደግሞ ከየትኛውም ድርጅቶች መልምሏል። በተቻለው መጠን በገንዘብ ገዝቶ ከውጭ የተመለሱ አብዛኛዎቹ ሰዎች ስትመለከታቸው 80-90% የሚሆኑት ከውጭ ሀገር ሆነው ስራ ያልነበራቸው፣ የትምህርት እውቀታቸው በጣም ሙሉ ያልሆነ፣ በጣም ትንሽ የሆነ፣ ለመንግስት ልታዘዘው የሚፈልጉ፣ ገንዘብ ብቻ ማግኘት ፈልጉና ከአሁን በፊት ለወያኔ መስራት አቅሙ ያልነበራቸው እና አሁን እድል አገኝም ብሎ የገቡ ሰዎች ናቸው። ሁሉንም ስትመለከታቸው 90% እንደዛ አይነት ሰዎች ናቸው። ስለዚህ የዚህ መንግስት ባህሪ ነው እነዚህን ሰዎች ፊት ለፊት አውጥቶ እያጋለጣቸው ያለው።
ዋናው ነገር ግን መንግስቱ ላይ ያለው ሁኔታ ስትመለከት የመንግስት ለህዝብ ተገዢ መሆን የማይፈልግ የህዝብን ድምጽ የማይሰማ የህዝብን መብት የማያከብር በደቡብ አካባቢ ያሉትን የህዝብ ጥያቄዎች 11 ህዝቦች ራሳቸውን በራሳቸው ለማስተዳደር ጠይቁ ከምንም የማይቆጥር በኦሮሚያና በሌሎች አካባቢዎች በጉልበት የኮማንድ ፖስት አስቀምጦ ህዝብን የሚጨፈጭፍ ለብልጽግና አመጣለሁ ብሎ ሰዎችን የሚገድል እንደገና ወንዝን የሚበረዝ ጫካዎችን የሚያቃጥል መንግስት ነው የመጣው። ይሄ መንግስት ነው ሊባል እንኳን የማይችል ባህሪው ራሱ የአታላዮች ስብስብ ብቻ የሆነ ዘይ ፐርፌክት ክፋቶችን ሁሉ የኢትዮጵያ መንግስት ክፋቶችን ሁሉ ፐርፌክት ያደረጉት ማለት ነው። ከወያኔም የተማሩትን ከነም መንግስቱም የነበረውን ከደርግም የነበረውን ክፋቶቹን ብቻ ፐርፌክት አድርገው ፐርፌክሽናቸው ምንድነው? በክፋት ላይ የተመሰረተ በውሸት ላይ የተመሰረተ በማጭበርበር ላይ የተመሰረተ ኋላ ቀርነትን ብቻ ወደፊት ሊያመጣ የሚችል አይነት ጉዞ ነው እየታየ ያለው። ስለዚህ መፍትሄው የህዝቡ መፍትሄ እኔ እንደሚገባኝ ከሆነ የመንግስት ለራሱም ተስፋ ያሌለው ለህዝቦችም ተስፋ ሊሆን ያልቻለ ወደፊትም ሊሆን የማይችል ስለሆነ ህዝቡ ተደራጅቶ ይህንን መንግስት መታገል አለበት፣ ልክ ወያኔ እንዳለው። ምክንያቱም ወያኔ ተሰራጭቶ ከነበረው ሁኔታ የባሰ ሁኔታ ነው እየመጣ ያለው። ወያኔ በጉልበትም ቢሆን ህዝቦች እንዳይጋጩ የሃይማኖት ግጭቶች እንዳይኖሩ ለማድረግ ሞክራለች። የኛው ግን ህዝቦችን እያጋጫል ኢንቴንሽናሊ አስቦበት። ለምሳሌ በአማራ ክልል ተማሪዎች ታገቱ ተብሎ ለረጅም ጊዜ ፕሮፓጋንዳ ተሰራ ነበር። መንግስት ራሱ ልጆቹን እንዳገተ ተማሪዎችም እንዳልሆኑ ቤተሰቦቻቸው ማስረጃ እየሰጡ ነው። በቲቪ እየቀረቡ ምናልባት እነዛ ቤተሰቦች ዛሬ ሊጠቁ ይችሉ ይሆናል። ግን ተማሪዎችም ያልነበሩ ትምህርት ቤት ውስጥም ያልነበሩ የደህንነቱ አካል የመንግስት አካል ራሱ አግቷቸው ፓርላማ ላይም አብይ ቀርቦ ሲናገር አንዳንዶቹ ተማሪዎችም ስላሉ ሁኔታው በጣም የተወሳሰበ ነው ብሎ ተናግሮ ነበር። ምክንያቱም ያውቋል ራሱ መንግስት የሚያደርገው ነገር ነው። ያንን ደግሞ ሲያደርጉ ኦሮሞን አማራን ለማጋጨት በኦሮሚያ ውስጥ ሆነ ተብሎ ነው ፕሮፓጋንዳ እንደዛ የነበረው። እውነቱ ሲገለጥ ግን ከጎጃምና ከጎንደር የራሱ የመንግስት ደህንነት በመንግስት አውቶቡሶች ጭኖ አዲስ አበባ ማድረሱን ሰዎች ምስክርነት እየሰጡ ነው። ስለዚህ ይሄ መንግስት መኖርና እድሜ ሊያስረዝም የሚፈልገው ህዝቦችን በማጋጨት የእምነት እንትኖችን በማጋጨት እሱ ራሱ እዛ ያስቀምጣቸው መካሪዎች ናቸው የተባሉት እንደ ዳንኤል ክብረት ያሉ ሰዎች የሙስሊሞችን መስጊዶች መቃጠል አለባቸው፣ ንብረቶች መቃጠል አለባቸው ብሎ የሚናገሩ ህዝቡ ደግሞ ጥያቄውን ሲያቀርብ መንግስት የማይሰማ ማለት ነው። መንግስት አብይ ብቻ ሆነዋል። ዛሬ የዳንኤል ክብረት እዛው ቁጭ ብሎ ነው ያለው እስካሁን ድረስ። ወደ 70 ከተሞች ውስጥ ያሉ ማህበረሰቦች ድምጻቸውን አሰምተው ዳንኤል ክብረት ይነሳ ሲሉ ያ ህዝብ ተንቆ አንድ ሰው ብቻ ክብር አግኝቶ የተቀመጠበት ሁኔታ ነው ያለው። ስለዚህ ይህ መንግስት የህዝቦችን ድምፅ የህዝቦችን መብት ለማክበር ምንም ያህል ቅንጣት ያህል ደንታ ያሌለውና በመግደልና በማጭበርበር በውሸት ብቻ እድሜውን ለማራዘም የሚፈልግ እንዲሁም ከተቻለው ደግሞ ሽማግሌዎችን አባገዳዎችን እና ሼኮችን እና ቄሶችን በገንዘብ በመግዛት እርስ በርሳቸውም በማጋጨት ከወጣቱም ጋር በማጋጨት አገሪቷ ሙሉ በሙሉ የውድቀት መንገድ እንድትከተል እያደረገ ያለ መንግስት ነው። ወጣቱም ከጎልማሳው ጋር የማይግባባ ከሆነ ሽማግሌዎቹም ጋር የማይግባባ ከሆነ የእምነት ተቋማትም እርስ በርሳቸው የማይግባቡ ከሆነ ማህበረሰቦችን የማይግባቡ ከሆነ ወደ የባሰ አዘቅት ውስጥ እየተገባ ነው ያለው ማለት ነው። ትግራይ አካባቢ ደግሞ አሁን ትግሮቹ ያው ለነጻነታችን እናውጃለን እያሉ ይሄ ሁሉ የሚያመለክተው ይሄ መንግስት ምንም ነገር ሀሳብ ያሌለውና የመደመር እሳቤ ያለው ነገር ባዶ መሆኑን ነው። ለምን ሀሳቡን እኮ ተግባራዊ እያደረጉት ነው። በአንድ አመት ኦልሞስት 2 አመት ውስጥ የእሱ ሀሳብ የዶክተር አብይ ሀሳብ ተግባራዊ ለማድረግ የተሞከረ ነው። ስለዚህ በአሁን በ2 አመት ውስጥ የመደመር እሳቤው ተፈትኗል ማለት ይቻላል። ሰዎች በሳት አቃጥለውታል። ህዝቦችን መደመር ማገናኘት አልቻለም። ህዝቦችን እየለያየ ነው። እምነቶችን እየለያየ ነው። ህዝቦችን እያጋጨ ነው። ተፈትኖ በዚህ 2 አመት ውስጥ ተግባራዊ እንኳን መደረግ ሲጀምር የወደቀና ኋላ ቀር የሆነ አስተሳሰብ ልሙጥ የሆነ ማህበረሰብ ለመፍጠር የሚሞክር በአንድ ሰው ምስል በዶክተር አብይ አስተሳሰብ ብቻ ህዝቦች ሁሉ እንዲተዳደሩ የሚፈልግ በአንድ ቋንቋ በአንድ ሃይማኖት እንዲተዳደሩ የሚል የኋላ ቀሩን መንገድ የሚጓዝ ስለሆነ ለኢትዮጵያ መፍትሄም ሊሆን አይችልም።
ለማህበረሰቦች መፍትሄ ለምን አይችልም? ህዝቦች ይህን መንግስት ለመቀየር መነሳት አለባቸው። የተፎካካሪ ድርጅቶች ደግሞ ለህዝቦች ትክክለኛውን የመንግስቱን ባህሪ መግለጽ አለባቸው። አለዛ ተፎካካሪም ናቸው ብሎ ለማመን በጣም ያስቸግራል። አቅሙም ካልኖራቸው ደግሞ ለህዝቡ መናገር መቻል አለባቸው። እንደዚህ አይነት ነገር ሲደረግ አይታይም ማለት ነው። መልካም በፍርሃት ተሽመንብነው የተቀመጡ ነው መስሎት። መልካም አቶ ጀማል እንግዲህ ቀደም ሲገልጹ የኦፒዶ መንግስት አሉ። ኦፒዶ ኦልሬዲ ጠፍቷል፣ የብልጽግና ፓርቲ ብለዋል። ባለፈው ጠቅላይ ሚኒስትሩ ዶክተር አብይ ፓርላማ ላይ ቁጭ ብለው ስለ ብልጽግና የብልጽግና ፓርቲ ሲገልጹ ፓርላማው በዝምታ ማለፉ በጣም የሚገርም ነው። በአሁን ሰዓት እንግዲህ ብልጽግና ፓርቲ መንግስት ከሆነ መንግስት የለም ማለት ነው። ኢህአዴግ ከፈረሰ ፓርላማውም ተቀማጮቹም የፓርላማ የህዝብ ጠሪ የተባሉትም የሉም፣ የህዝቡ ወኪሎች አይደሉም። ብልጽግና ወክለው የተወዳደሩ አይደሉም። ኢህአዴግን ወክለው የገቡ ፓርቲዎች ናቸው። በአሁኑ ወቅት ውጥንቅጡ የጠፋ እንደሆነ ብዙዎች ይነግራሉ። ጎባጣ ንጉስ አጎንብሶ ሲሄድ አሽከሮቹም ሁሉም እንደ ንጉሱ አጎንብሰው ይሄዳሉ እንደሚባል ነው። ያሁን እያየነው ያለነው ባለስልጣናቶቹ በተክላላ የኢትዮጵያ መንግስት ወይም መንግስት እንዳለው ሳይሆን ጠቅላይ ሚኒስተሩ እንዳሉት፣ አማካሪውም ጠቅላይ ሚኒስተሩ እንዳሉት፣ አምባሳደሩም ጠቅላይ ሚኒስተሩ እንዳሉት የጠቅላይ ሚኒስተሩን ብቻ ስም እየጠሩ እየጠቀሱ ይገኛሉ። መልካም እስኪ አቶ ጀማል በዚህ ዜማ ሁለቱም ላይ አስተያየት ያልከው ላይ ፓርላማ ያልከው በመጀመሪያ የኢትዮጵያ ፓርላማ 100% የአንድ ፓርቲ ፓርላማ ነበረ ብሎ ሁሌም ሲገለጽ ነበረ። እነዚህ ሰዎች ያው ናቸው፣ የ100% ውጤት ናቸው። የ100% ውጤት ደግሞ በህዝቡ ምን ፓርላማውና መንግስቱ አመኔታ አጥቶ በህዝብ ወድቋል። አሁን ፓርላማ ውስጥ ያሉ ሰዎች በህዝብ አመት የወደቁ ሰዎች ናቸው። እንዲሁ በአጋጣሚ እዛ ስለተቀመጡ ነው። በተሳሳተ የነ ጀዋርና የሌሎች የኦሮሞ አክቲቪስቶች ስህተት የተነሳ ኢህአዴግ ስልጣን ላይ ይቆይ በመባሉ ብቻ ነው የወደቀው መንግስት፣ በህዝብ የተጠላው መንግስት ስልጣን ላይ ያለው ፓርላማውንም ምንም ጨምሮ ማለት ነው ዶክተር አብይንም ጨምሮ። ይህ የታክቲክና የስትራቴጂ ስህተት ነው ለዛሬው አስተዋጽኦ ያደረገው። ሁለተኛ ደግሞ አማካሪዎች የሚባሉት ፕራይም ሚኒስትሩ አማካሪዎች የሚባሉት ሰዎች የምን አማካሪም እንደሆነ በግልጽ የምታወቅ ነገር አይደለም። አማካሪ ነው ተብሎ የተቀመጡ ሰዎች የእሱ ካድሬዎች ናቸው። እሱን ለማማከር አይደለም የተቀመጡት። አሁን ለምሳሌ አማካሪዎች ከተባሉ ሰዎች ከኦሮሚያ ለማስነሳት ብሎ ያስቀመጣት ልጅ ነበረች። ለማ ሁለተኛ ምክትል ፕሬዝዳንት የነበረችው ጠይባ አማካሪ ተብላ ነው ለዶክተር አብይ የተሾመችው። ግን አንድም ቀን ምንም ስታደርግ አልታየም። ምንም ስታማክሪም አይታይም። ለእንጮ ባቲም ባለፈው ቲቪ ላይ ይታይ እንጂ አማካሪ ተብሎ ነው የተቀመጠው። ምንም ሲያደርግ አይታይም። አሚን የሚባለው አንድ ጊዜ ዲሞክራሲ ለዚህ ሀገር ህዝብ በጣም ይበዛበታል፣ ለህፃናቶች ብዙ ከረሜላ እንደመስጠት ነው ያለውም አማካሪ ተብሎ ነው የተቀመጠው። በጣም ብዙ ሰዎች አማካሪ ተብሎ የተቀመጡት ዶክተር ብርሃኑ ሌንጂሶ በቅርብ ጊዜ ወደዛ የተመለሰው ውጭ ሀገር ስራ ያልነበራቸው ሰዎች ስራ ለማግኘት ነው የተመለሱት። በአብዛኛው 80-90% የሆኑት እዚህ ውጭ ሀገር ሆኖ ስራ ያልነበራቸው፣ ነገር ግን ህዝቡ ፍልፊት ሲታዩ ከውጭ ሀገር ተመልሶ ስለመጡ አሜሪካ የነበሩ ሰዎች ናቸው ብሎ የውሸት ኢሜጅ ለመንግስት ለመፍጠር ነው። ካድሬ ሆነዋል። አሁን እነሱ መንግስት ያላቸውን ወይም ደግሞ አብይ ያላቸውን ነገሮች ብቻ የሚሉ ያው ፓረቶች ሆነዋል ሰዎቹ። ምንም ለህዝብ ትግል ለህዝብ መብት የቆሙ ሰዎች አይደለም። ሰው አድቫይዘሮች አይደሉም። አንደኛ ኤክስፐርቲዝ የላቸውም፣ ሁለተኛ ደግሞ እንትኑም የላቸውም፣ ገቱም የላቸውም ለማምከር ማለት ለማምከር እኮ አንተ ከሰውየው የተሻልክ መሆን አለብህ። እንደገናም ደግሞ ሰውየውንም አሳምነህ በትክክለኛ መንገድ ላይ ማስቀመጥ አለብህ። እነዚህ ካድሬዎች እሱ ያላቸውን የሚደግሙ እንጂ ሌላ ሀሳብ የሚያቀርቡ አይደሉም። ይህንን የመንግስቱን ባህሪ መንግስት ነው ከተባለ ማለት ነው የዶክተር አብይ መንግስት የአንድ ሰው የግለሰብ አመራር ያለበት እንጂ መንግስት ነው ብሎም ለማለት በጣም ብዙዎችም የተቸገሩት መንግስት ብለው አይጠሩም። ጠቅላይ ሚኒስትሩ እንዲያድርጓል፣ ጠቅላይ ሚኒስትሩ ሰው ፈቷል፣ ጠቅላይ ሚኒስትሩ መሰረተ ድንጋይ ያስቀምጧል፣ ጠቅላይ ሚኒስትሩ እንደዚህ አይነት ነገር ነው። ሀገር የሚባለው ነገር ቀርቶ የጠቅላይ ሚኒስትሩ ደንገጦር እስከመሆን ድረስ ደርሰዋል። ለመልካም አቶ ጀማል በዚህ ሙዚቃ አረፍት እናድርግና እስኪ ወደ ሌላው ጥያቄ እናመራለን። መልካም ቆይታ።
Injif keresi tu kanjala tani, tu kana tu kajalata, tu itena dubisuma folata, jabatu kabena maraba sabota, tu itena to sabuma folata, kero tu kabena maraba sabota. Injif keresi tu kanjala tani, tu kana tu kajalata, tu itena dubisuma folata, jabatu kabena maraba sabota. Gafa gamtef gamesa kaba, gafa roroti kero kaba, gefate ande fate lola lamiko, tiki kamarami oftige na pango, tiki fate ande fate lola kero, tiki kamarami oftige na pango, kapsa jabe si jajawa du jajabe, tiki kamarami oftige na pango, falma male balinjiru ya kokobo, tiki kamarami oftige na pango. Jabatu beroko, bobidira nesini. Jabatu beroko, bobidira nesini. Tu kapso dabani, utano dangan magari. Kapso bini saniti, dina werara niti. Ya tu komi saniti, dina bini saniti. Tu maniri raniti. Gamta falmata niti, bena danda niti, debus danda niti, lupu warega niti, la feda chaba niti. ተወዳጁን ድምፃዊ ሽመልስ አባቡን ስለዜማው ከልብ እናመሰግናለን። አቶ ጀማል እንግዲህ ጥያቄዎችን ባኮትና ጠራጠረ ያደረጉ እንዲመልሱልኝ ፈልጋለሁ። ምክንያቱም አንዳንድ ጥያቄዎችን ማንሳት ግድ ይለኛል ሰዓት እንዳይገድበን ለማለት ያህል ነው። እንግዲህ አቶ ጀማል በአንድ ሀገር ውስጥ ሁለት መንግስት የለም። በአንድ ሀገር ውስጥ ሁለት የታጠቀ መንግስት ወይም የታጠቀ ኃይል እንደማይኖር ጠቅላይ ሚኒስትሩም ሆነ ያሁኑ ያሉት ስልጣን ላይ ያሉት አመራሮች እየገለጹ ይገኛሉ። ይሄም በማለት ጠቅላይ ሚኒስትሩ ታጥቆ ያለ በወለጋ፣ በጉጂ፣ በመሃል ሸዋ እንዲሁም በቦረና ላይ ሰራዊት አዘምተው በሄሊኮፕተር እያስደበደቡ ይገኛሉ። በሌላ አንጻር ስንመለከት የትግራይ ህዝብ እስከ አፍንጫው ታጥቆ ትርኢት እያሳየ ይገኛል። የአማራ ማህበረሰብም እስከ ታጥቆ ይገኛል። ለምን ኦሮሞ ላይ ማተኮር አስፈለገ? ለምን የኦሮሞ ነጻነት ግንባር ሰራዊትን በሄሊኮፕተር መደብደብ ህዝቡንስ መግደል ለምን አስፈለገ ይሆን? ዛጋም የታጠቀ ኃይል አለ፣ ዚጋም የታጠቀ ኃይል አለ። ለምን ጠቅላይ ሚኒስትሩ የትግራይን መደብደብ ፈሩ? በጣም ጥሩ ጥያቄ ነው። ይሄ ጥያቄ ከመሰረታዊ ኢትዮጵያ ችግር ጋር በጣም የተገናኘ ነው። ኢትዮጵያ ውስጥ በብዙ ነገሮች እኩልነት የለም። አሁን የጠየቀው ጥያቄ የእኩልነት፣ የፌርነስ፣ የጀስቲስ ጥያቄ ነው። የጀስት በሆነ ኖሮ የመንግስት ያለው መንግስት ለሁሉም እኩል በሆነ ኖሮ ሊያደርጋቸው የሚገቡ ነገሮች ናቸው መታየት የነበረባቸው። ግን ኢትዮጵያ ውስጥ አንድም ጊዜ የጀስቲስ ፍትሃዊ የሆነ መንግስት ተፈጥሮ አያውቅም።
ኢንፋክት ያሉ መንግስታት በተክላላ በህዝብ ያልተመረጡና ህዝቦችን የማይወክሉ በጉልበት የሚገዙ ሰዎች ናቸው። ምኒልክ በጉልበት ነው የገዛው፣ ኃይለ ሥላሴ በጉልበት ነው የገዛው፣ ደርግ በጉልበት ነው የገዛው፣ ወያኔ በጉልበት ነው የገዛው፣ ዶክተር አብይም በጉልበት ነው እየገዛ ያለው። ስለዚህ ያሉት መንግስታት በተክላላ እኩልነትን ያልተቀበሉና የማይቀበሉ መንግስታት ስለሆኑ ሰው ሆኖም ሰው በሰውነቱ እኩል አይደለም። ለምሳሌ ኦሮሞና አማራ በኢትዮጵያ ውስጥ እኩል አይደለም። ኦሮሞ ሲሞት መንግስት ምንም ነገር አይናገርም። የኦሮሞ ተማሪዎች የአማራ ግዛት ውስጥ ሲገደሉ አንድም ቀን ምንም ነገር ተናግረው አያውቁም። መንግስትም ተናግሮ የአካባቢ የኦሮሚያን ተናግሮ አያውቅም። የፌዴራል መንግስትም ተናግሮ አያውቅም። ነገር ግን መንግስት ራሱ ባገታቸው ተማሪ ባልሆኑ የአማራ እንትኖች ዜጎች ደግሞ ከኦሮሞ ነፍሳቸውም ስለሚበልጥ ማንነታቸውን ስለሚበልጥ መንግስትን በፕሮፓጋንዳ ሊጠቀምባቸው ስለሚፈልግ ያ ደግሞ በጣም ትልቅ የሚዲያ ሽፋንም አግኝተው በመንግስትም እንትን ሲባል ነበረ። እንግዲህ ሰው ሆኖም በሰውነትም እኩል አይደለም፣ ነፍስም እኩል አይደለም። ኢትዮጵያ ውስጥ ለምሳሌ የጀዋርና የአንድ የሌላ የኦሮሞ ህፃን ነፍስ እኩል አይደለም። የዶክተር አብይና የአንድ ኦሮሞ ሌላ ኦሮሞ ህይወት እኩል አይደለም። የኦቦ ለማና የሌሎች ኦሮሞዎች ህይወት እኩል አይደለም። የኦቦ ዳውድ ኢብሳና የሌላ ኦሮሞ ነፍስ እኩል አይደለም። በጾታም ሰዎች እኩል አይደሉም። ሴቶችና ወንዶች ኢትዮጵያ ውስጥ እኩል አይደሉም። ሴቶች ከሌሎች የተናነሱ፣ በእምነትም ሰዎች እኩል አይደሉም። ኢትዮጵያ የኦርቶዶክስ ሃይማኖት ከሁሉም ከመንግስት ጋር የቀረበች እንደውም ሀገር መስራት ነች ተብሎ በመንግስት ሁሉ የምትኮፈት ነች። ሌሎችም እምነቶች ከዛ በጣም ያነሱ ናቸው፣ እኩል የላቸው። ዋቄ ፈታን ከወሰድክ ለምሳሌ መቀበሪያ እንኳን ማግኘት የማይችል ማህበረሰብ ነው ያለው ሰው። ስለዚህ ምንድነው ኢትዮጵያ ውስጥ ሙሉ በሙሉ አፈጣጠሩም አናኗሯም በፍትሃዊነት ላይ ያልተመረኮዘ ስለሆነ በፊት የበላይነት የነበራቸው ኃይሎች ዛሬም የበላይነት አላቸው። የመንግስት የዶክተር አብይ መንግስት ራሱ መንግስት ብለን ከወሰድነው የምትመለከተው የዛ የበላይነት ነጸብራቅ ነው። አሁንም የእሱ አማካሪዎች የነፍጠኛው ስርዓት የዘራዥ የነበሩ ሰዎች ናቸው። የእሱም ፖሊሲ የነፍጠኛውን ስርዓት የሚያራምድ ነው። እንደውም በሰሜኑ አካባቢ ጠመንጃ መታጠቅ ልምድም ስለሆነ ባህልም ስለሆነ ማህበረሰቡም ያንን ነገር ስለሚወደው ከጠመንጃ ውጭ መኖር ስለማይችል ለእነሱ የተፈቀደ ነው። አማራ መታጠቁ ትክክል ነው፣ ትግሬ መታጠቁ ትክክል ነው። ነገር ግን በደቡብ ያሉ አካባቢ ያሉ ማህበረሰቦች ጠቅላላ ኦሮሞንም ጨምሮ እንኳን ጠመንጃ ሊያስሩ ቀርተው በባህላቸው የነበሩ ነገሮች ሁሉ ማጭድ ሁሉ እየተወሰደባቸው ነው ያሉት። ስለዚህ ምንድነው ኢትዮጵያ ውስጥ በዜግነትም በሰውነትም በማህበረሰብ ደረጃም በአመለካከት ደረጃም በጾታ ደረጃም በእምነት ደረጃም እኩልነት የለም፣ ፍትሃዊነት የለም። የዚህ ነጸብራቅ አሁን የምንመለከተው የዚህ ሁሉ ውጥንቅጥ ትግራይ ውስጥ ማንም ሰው ሊገባ አይችልም። አብይ ራሱ መሄድ አይችልም። ነገር ግን ከአሁን በፊት ለ150 ዓመታት ሲጨፈጨፉ የኖሩ ማህበረሰቦች እንደ ኦሮሞ፣ እንደ ሶማሌ፣ እንደነ አፋር፣ እንደ የደቡብ ህዝቦች ተብሎ አንድ ላይ በጉልበት ያጨቋቸው ሰዎች ሁሉ በኮማንድ ፖስት ነው እየተዳደሩ ያሉት። አማራ ክልል ውስጥ ኮማንድ ፖስት የለም፣ ትግራይ ውስጥ ኮማንድ ፖስት የለም። እነዚህኞቹ የታጠቁ ስለሆነ ፕሪቪሌጅ ቢሆኑ ከሌሎች ማህበረሰቦች የተለየ መብት ያላቸው የበላይነታቸው እየተረጋገጠላቸው በወታደሩ ውስጥ ጠቅላይ አዛዦቹ እነሱ ብቻ የሚሆኑት የሚሾሙትም እነሱ ብቻ የሚሆኑበት ቢሮክራሲው በጠቅላላ በ70% 80% በላይ በእነዚህ የተያዘ ነው። ስትራክቸራሊ ማዋቅሩን ስትመለከተው ዛሬም እኩልነቱ ስላለን ኢትዮጵያ ውስጥ እንደዚህ አንተ የጠየቃቸው ጥያቄዎች መልስ ማግኘት አትችልም። ይሄ ኦሮሞውን ማስፈታት የኦሮሞውን መውጋት አቅሙ ስላለው ብቻም ሳይሆን ይሄ የገቨርንመንቱ ፖሊሲ ነው። ኦሮሞውን ወደ ኋላ በማስቀረት ኦሮሞውን በትጥቁን በማስፈታት ኦሮሞውን እውቀት እንዳይገበይ በማድረግ ኦሮሞውን በማህደየት አገሪቷን መግዛት የሚታሰብ ስለነበረ ፖሊሲውን በዚህ ላይ የተመሰረተ ዶክተር አብይ የሚያራምደው ተመሳሳይ አባቶቻችን ሰሩት የሚለውን የኔሽን ቢልዲንግ የስቴት ኦልሬዲ ቢልድ ሆኖልናል። ምኒልክና ኃይለሥላሴ ሌሎችም ሰርተውልናል። ስለዚህ የአባቶቻችንን አደራ አስቀጥለን ለማስቀጠል እንድንችል የእነሱን ፖሊሲ እንከተላለን የሚል መንግስቱ ነው የመጣው። ስለዚህ ኦሮሞ እንዳይማር፣ ኦሮሞ እንዳይታጠቅ፣ ኦሮሞ ራሱን እንዳይከላከል፣ ኦሮሞ ሀብቱንና ንብረቱን እንዳይጠቀም የሚያደርግ መንግስቱ ነው የመጣው ማለት ነው። በእነሱ የተሰራ ማለት ነው። አማካሪዎቹም በጠቅላላ አሁን ቅድም ያልከው የመደመር እሳቤ ያልከው የእነ ኢዜማ እሳቤ ነው። ዶክተር አብይ የእነሱን ሀሳብ ነው የሚያራምደው። ኦሮሞ መብቱን ሊያገኝ እንደማይችል በጣም ግልጽ ነው። ዛሬ
እኮ ኦሮሞ ሲያነሳቸው የነበሩት የ4 እና 5 ዓመታት ጥያቄዎች እየተነሱ አይደለም ዛሬ የፍንፍኔን ጉዳይ የሚናገር ሰው የለም የኦሮምኛ ቋንቋን ጉዳይ የሚናገር ሰው የለም የኦሮሞ ራሱን በራሱ የማስተዳደር መብቱን የሚናገር ሰው የለም ጠፍቷል እንደውም ኦሮሞነትም ራሱ እንዳይገለጽ በማህበረሰብ ራስን መግለጽ ይከለከላል እየተባለ ነው ያለው ስለዚህ አሁን ያልከው ነገር ስትራክቸራሊ ኢትዮጵያ ለደቡብ ከሁለቱ የአበሲኒያ ጎሳዎች ውጪ ለሌሎቹ ሁሉ እንዳትመች ሆና ነው የተፈጠረችው እንዳትመች ሆና ነው ዛሬም ያለችው ማለት ነው በጣም ትልቁ ኢትዮጵያ ውስጥ የሚመጣው ለውጥ እነዚህ ህዝቦች ኤምፓወርድ ሲሆኑ ብቻ ነው ምክንያቱም የሰሜነኞቹ ለውጥ ማምጣት አይፈልጉም ደልቷቸዋል ንብረት ያከበሩት እነሱ ናቸው ነጋዴዎቹ እነሱ ናቸው የተማሩት እነሱ ናቸው ኢኮኖሚው በእነሱ ነው የተያዘው ይሄ ለውጥ ለነሱ ሌሎቹ ከኛ እኩል ከሆኑ ይጋሩናል የሚል እንትን ስላላቸው ከትግራይ ውስጥ ለውጥ you don't expect ወደ ትክክለኛ ለውጥ ወደ ፍትሃዊ መንገድ ይወስዳል የሚል ለውጥ አልጠብቅም ከዛ ከአማራ አካባቢ አልጠብቅም እነዚህ የተበደሉ ያሉት ከ80% በላይ ያሉት የደቡብ ህዝቦችና በኢትዮጵያ እምብርት ውስጥ ያለው የኦሮሞ ህዝብ ነው ለውጥ ሊያመጣ የሚችለው እነዚህ ደግሞ ለውጥ እንዳያመጡ እየተሽመጠመደ ነው ያለው እንትናቸው አቅማቸው ማለት ነው ሁሌ በጦርነት ሁሌ በእርዛት ሁሌ በማፈናቀል ላይ የተመሰረተ ፖሊሲ ነው መንግስቱ ያለው አገሪቷን ለማስተዳደር አገሪቷን ለማቆየት እነዚህ ሰዎች እናዳያቸው ወደኋላ እናስቀራቸው የሚለው ፖሊሲ ነው እየተራመደ ያለው ስለዚህ ከዚህ መንግስት ምንም ነገር መጠበቅ ስለማይቻል የኦሮሞ ህዝብም ሆነ ሌሎች የደቡብ ማህበረሰቦች በአማራ አካባቢም የሚማቀቁ በአማራ የበላይነት እና እንላለን ብሎ የሚፈጇቸው እንደነቅማንትና ሌሎች አገው ያሉ ማህበረሰቦች በትግራይ ውስጥም ያሉ ሌሎች ተመሳሳይ ማህበረሰቦች ተጨቋኙ ማህበረሰቦች ተያይዘው ኢትዮጵያን ለመቀየር መነሳት አለባቸው በመታለል ሁሉ ጊዜ ለኛው ከዚህ የተሻለ ነው ብሎ ብቻ ራስን በማታለል የራስን ኤምፓወርመንት ቀንሶ በመቀመጥ ምንም ነገር ለውጥ ሊመጣ ስለማይችል ኢትዮጵያ በፖሊሲ ደረጃ በመንግስት ፖሊሲ ደረጃ ኢትዮጵያን ለማቆየት እነዚህ ህዝቦች ወደ ኋላ ማስቀረት አለበት ብሎ ስለሚገመት ሰዎች ሌሎች ማህበረሰቦች ተነስተው ራሳቸውን ማዘጋጀት በትጥቅም በሌላም መልኩ ይህንን መንግስት ወይም ሌላውን መንግስት ለመቀየር መዘጋጀት አለባቸው ሁለት መንግስት ኢትዮጵያ ውስጥ የለም ያልከው ጉዳይ በመጀመሪያ ያሁን ያለው መንግስት ነው ለማለት በጣም የሚያስቸግር ነው አንደኛ ፓርቲው አሸነፈ የተባለው ፓርቲ የለም ፋክት አላሸነፈም አሸነፍኩ እንኳን በህዝብ ለውጥ በህዝብ አመጽ ያ ፓርቲ ምንም እምነት እንዳለለው ተረጋግጧል ዶክተር አብይ በማጭበርበር ነው ስልጣን ላይ ያለው ስለዚህ ኢትዮጵያ መንግስት ሌጂቲሜት አይደለም አሁን ያለው ራሱ ሁለተኛ ደግሞ በማጭበርበር እንኳን ስልጣን የያዘው ያደግ ዛሬ የለም ያደገ ካለ የነበረው ቲፒኤልኤፍ ከዛው ተሰርዟል ያደግ ነው ብሎ ለማለትም አይቻልም ማለት ነው ይሄ የብልጽግና ፓርቲ የሚለው ደግሞ የማህበረሰቦችን እንትን ማስመሰል እንኳን የነበሩ ድርጅቶችን ኦፒዲዮና ሌሎች ማህበረሰቦችን ድርጅቶች ሁሉ ጨፍልቆ ለአንድ ሰው ተገዢ የሆኑ ካድሮችን ብቻ እየተበተበ ፓርቲ ነው ብልጽግና ፓርቲ ከተባለ ያው ማለት ነው አሁን ኢትዮጵያ ውስጥ ያለው ሁኔታ መንግስት ለማለት የሚያስችል ነገርማ አይደለም ወታደሮች ስላሉ ብቻ ህዝቡ ሰላማዊ ስለሆነ ብቻ የታጠቀ ኃይል ስላለ ብቻ በጉልበት ህዝቡን የሚያስተዳድር ነው ሆኖ ያለው ይሄ በጉልበት ህዝቡን የሚያስተዳድረው ክፍል ደግሞ አልተዳደርም የሚለውን ጠመንጃ ያለውን ያልታጠቀውን ንጹህ ህዝብ እየፈጀ ነው ያለው አልተዳደርም አንተ ትክክለኛ መንግስት አይደለህም አፍተን አልጠብቅልኝም የሚለውን ህዝብ እየፈጀ ነው ያለው በወለጋ በቦረናና በጉጂ አካባቢ ያለው ማህበረሰብ በአብዛኛው 80-90% አሁን የሚፈጀው ሲቪሉ ነው የታጠቀው ኃይል አይደለም የሲቪሉን በመፍጀት የታጠቀውን እናጠፋለን ብሎ ነው የሚሉት መንግስት ስለ ሰዎች ህይወት ምንም ነገር ስለማያስብ ደንታም ስለሌለው ሲቪሉን በመፍጀት ኩሬውን ካደረግነው አሳዎቹ ይጠፋሉ በሚል የታጠቁና ከሱ በተቃራኒ ያሉትን ሰዎች እሱ ራሱ ሽፍታ ሆኖ 4 ኪሎ ተቀምጦ ሌሎቹ ሽፍታ እያለ ያለ መንግስት ነው ያለው ማለት ነው ኢትዮጵያ ውስጥ አሁን በጣም አስቸጋሪው ትልቁ ነገር በአንድ ሰው ትግል ብቻ የሚንቀሳቀስ ነፍስ ያለው መንግስት ነው ያለው እዛ ይሄ ነፍስ ያለው መንግስት ደግሞ የህዝቦችን ደህንነት የህዝቦችን ሰላም በምንም መልኩ ሊያረጋግጥም አልቻለም ፍላጎቱም ያለውም አይመስልም ማለት ነው በትክክል ከተረዳ ነው የኢትዮጵያን ሁኔታ አሁን ያለው የክሊክ የዶክተር አብይ ክሊክ በተቻለው መጠን የጎረቤት ሀገሮችን በማማለል የውጭ ሀገሮችን በማማለል በውሸት በመቅጠፍ መንግስት ምንድነው ገንዘብ በማካበት የሚሞክር
ለራሱ ካድሮች ብቻ ገንዘብ እየሰጠ ቀንና ሌሊት የሚጮሁለት አይነት መንግስት ነው ያለው። የህዝቡን ፍላጎት የማይሰማ የህዝቡን ጥያቄ የማይሰማ መንግስት ነው ያለው። መንግስቱ ደግሞ ስለማይሰማ መብታቸውን ማረጋገጥ የሚፈልጉ ሰዎች ከሁሉም ቦታ ከአማራው ክልል፣ ከደቡብ፣ ከኦሮሚያ፣ ከትግራይ፣ ከሶማሌ፣ ከአፋር ከሁሉም ቦታ ሁሉም ሰው እየተንቀሳቀሰ አገሪቷ ወደ ኋላ ተመልሳ በደርግ ዘመን ሁኔታ ውስጥ ነው ተዘፍቃ ያለችው። መልካም ይሄ የመደመር ያለው ሀሳብ የመቀነስ ነው እየሆነ ያለው ማለት ነው። መደመር ሳይሆን እየተቀነሰ ነው ያለው። ሁሉም ሰው ከዶክተር አብይ ሸሽቷል። ዛሬ ሰው የቱን ነው የደመረው? ምንም ነገር የደመረው ነገር የለም። የደመረው ነገር ቢኖር ክፉ ነገሮችን ነው። ሰዎችን መፍጀት፣ ሰዎችን ማሰር፣ በተለይ በኦሮሚያና ባልታጠቁ አካባቢዎች ሁሉ ህዝቡን ማፈናቀል፣ ህዝቡን በእርዛት መግደል ነው የተጀመረው። አዲስ አበባ አካባቢ አሁን በቅርብ ጊዜ የኦሮሞ ዘፋኞችን በምን መልኩ እንደፈነካከታቸው አይታ ስንትና ስንት ሰዎች ዛሬ እስር ቤት ተጨምሯል። የደመረው ነገር ክፋት፣ የደመረው ነገር ሌብነት፣ ከአሁን በፊት ሌብነት ላይ የነበሩ ሰዎች እንዳሉ በዛው ተሸሽጎ ነው ያሉ። እንደውም አሁን በቅርብ ጊዜ አሁን የሾምናቸው አዳዲሶቹ ትንሽ አዳዲሶች የነበሩት ህዝቡን ጨፍልቆ መግዛት ስለማይችሉ ድሮ ልምድ የነበራቸውን የኦፒዲዮ ካድሬዎች ወደ ስልጣን እናንጣ ብሎ ህዝብ እየመለሳቸው ነው ያሉ። የሌቦች ጥርቅም የግፈኞች ጥርቅም ነው አሁን ያለው ክሊክ ማለት ነው። ከዚህ አይነቱ ክሊክ ደግሞ ምንም ነገር የሚጠበቅ ሆኖ አይታየኝም። መንግስት ነው የሚል ልጅነትም የሌለው አስተሳሰብም ያሌለው ስለሆነ ህዝቦች ለነጻነታቸው በሚመቻቸው መንገድ መታገል በጣም ትክክለኛ ሆኖ ነው የሚሰማኝ። መልካም አቶ ጀማል ባኮትን ያሳጥሩልኝ። በአሁኑ ወቅት በተለይ የኢትዮጵያ አንድነት ያንገበግበናል፣ እኛ ኢትዮጵያዊ ነን፣ ኢትዮጵያዊነት ፍቅር ነው እያሉ የሚገልጹ ወገኖች በአሁኑ ወቅት አገር ኢትዮጵያ እየፈረሰች ባለችበት ኢሳያስ አፈወርቂ ንግግር ወይም ቃለ መጠየቅ ብዙዎችን አስደንግጧል። በኢትዮጵያ ጉዳይ ጣልቃ ገብተን መስራት አለብን፣ ያገባናል ብለዋል። ኤርትራም ራሷን የቻለች ሀገር ነች፣ ኢትዮጵያም ራሷን የቻለች ሀገር ነች። በአንድ ሀገር ላይ ጣልቃ ገብቶ ለመፈትፈት መሞከር የአንድ ሀገርን ሉዓላዊነት መጋፋት አይሆንም። ስለ ኢትዮጵያ አንድነትስ ሲያነቡ የነበሩት ግለሰቦች ለምን ዝምታን ፈጠሩ? ፓርቲዎችም ዝምታን ፈጥረዋልና እውነት በአሁኑ ወቅት የኢትዮጵያ ጠንካራ ሆና መውጣቷን የኤርትራ መንግስት አይፈልግም ይሆን? ምንድነው ሚስጥሩ? በጣም ጥሩ ጥያቄ ነው። አቶ ኢሳያስ የኢትዮጵያን አንድነት ይፈልጋል ብለው መገመት በጣም ራስን ማሞኘት ነው። የኢትዮጵያን አንድነት የሚፈልግ ከሆነ ኤርትራን ኢትዮጵያ ውስጥ ማቆየት ይችል ነበር እኮ አንድ በጣም ትንሹ ነገር እና በሁለተኛ ደረጃ ደግሞ ሻዕቢያ ትግል በሚያደርግበት ወቅት ለኢትዮጵያ የ100 ዓመታት ሆኖ እንሰጣለን ህዝቦቹ እንዲበጣበጡ ሰላም እንዳይኖር እንዲፋጩ የ100 ዓመት ሆኖ ከሰጠናቸው ኤርትራ በሰላም ትኖርና በሰላም ታድጋለች የሚል ፖሊሲ የነበራቸው ሰዎች ናቸው። በ1990ዎቹም ደግሞ ይታያይ ነው የኦሮሞ ነጻነት ግንባርን ለማጥፋት በጣም ትልቅ አስተዋጽኦ ካደረጉት ድርጅቶች አንዱ ሻዕቢያ ነው። ከቲፒኤልኤፍ ጋር ይሰሩ የነበሩ ሰዎች ናቸው እና የኦሮሞ ህዝብ መብት ለማስጠበቅ ወይም ለመጠበቅ ፍላጎት ይኖራቸዋል ብሎ መገመት ራስን ማሞኘት። ባለፉት 27 ዓመታትም ከቲፒኤልኤፍ ጋር ስለተጣሉ ብቻ እንደ ሆስቴጅ ማለት ነው እንደ ሆስቴጅ የኦሮሞ ልጆች እንዳይንቀሳቀሱ ነገር ግን ኤርትራ ደግሞ ደጋፊ እንድትመስል ብቻ በማድረግ የቆየ እንትን ነው ያለው። ኢንፋክት እዛ የቆዩ ሰዎች እዛ ሀገር ውስጥ የቆዩ ሰዎች ሁኔታውን ሲነግሩ ኤርትራኖች ኦሮሞችን የሚመለከቱት የኢትዮጵያ ጠመንጃ ተሸካሚዎች ስለሆኑ ፖቴንሻሊ አንድ ቀን ይዘምቱብናል። የኢትዮጵያ መንግስት አንድ ላይ የሚኖር ከሆነ በጣም ትልቁ ማህበረሰብ ኦሮሞ ስለሆነ የኢትዮጵያ መንግስት ኦሮሞዎችን እኛ ላይ ያዘምታል። ስለዚህ በተቻለ መጠን የኦሮሞ ህዝብ ቁጥር ቢቀንስ ለእኛ ለወደፊቱ የሰርቫይቫል ኩዌስችን አስፈላጊ ነው የሚል አይነት ፖሊሲ ያላቸው ምሁራን ነው የኤርትራ መንግስት ያለው። ስለዚህ ለኢትዮጵያም ሆነ ለኦሮሞ ህዝብም ጥሩ ያስባል ብሎ መገመት ራስን ማሞኘት ነው። አሁን የተፈለገው እንደሚመስለኝ የኤርትራው ኢሳያስ የሚለው አሁን ያለው መንግስት ሀገሪቷን እያበጣበጠ መሆኑን በትክክል ያያል። ይሄ ብጥብጥ እንዲቀጥል ደግሞ አሁን የያዝከው መንገድ በጣም ትክክል ነውና ብጥብጡ ይቀጥልበት፣ እኛም እንረዳሃለን ነው። ሰላማዊ ሁኔታ እንዳይኖር፣ እምነት በእምነት እንዲጋጭ፣ ማህበረሰብ በማህበረሰብ እንዲጋጭ፣ አንድን ማህበረሰብ ኦሮሞን ራሱን የሚከፋፍል ፖሊሲ የሚከተል
ዶክተር አብይን እንደግፋለን እያሉት ነው ያሉት ስለዚህ እነሱ የሚፈልጉት ምንድነው በጣም የተሳሳተ መንገድ የሚከተል መንግስት መሆኑን ተረድቷል ሙሉ በሙሉ ተረድቷል የመንግስት የዶክተር አብይ 100 አመታት ወደ ኋላ መመለስ የነምንልሽና የኃይለ ሥላሴ አስተሳሰብ መከተል ኢትዮጵያን ሰላም ሊያመጣላት እንደማይችል በትክክል ተረድቷል ኢሳያስ ይሄንን ፖሊሲ ከደገፈ ለ100 አመት እሱ ይሰጥ ያቅድ የነበረውን ሌላውን አይነት ሆምወርክ እሱ ራሱ በመሳያ ያደርጋቸው ሌላ ኢትዮጵያ ውስጥ አለ የሚባለው መንግስት የሚያደርግለት ስለሆነ በጣም ደስተኛ ነው that is why አሁን ያለው ሁኔታ ለኢሳያስ አይ ቲንክ በጣም አስደሳች እና ኢትዮጵያ ውስጥ ምንም አይነት ሰላም ሊመጣ እንዳይችል የሚፈልገው አይነት ፖሊሲ በራሱ ኢትዮጵያዊ ነኝ በሚል የኢትዮጵያ ፕራይም ሚኒስተር ነኝ በሚል ግለሰብ የመጣ ስለሆነ ደስተኛ ሆኖ ነው የሚሰማኝ እንትና ማነው ኢሳያስ የጣልቃ ገብነቱ ጉዳይ መንግስታት ምን ጊዜም ለራሳቸው አድቫንቴጅ ስሉ በስውርም ሆነ በግልጽ በሌሎች ሀገሮች ውስጥ ጣልቃ መግባታቸው የማይቀር ነው ለራሳቸው አድቫንቴጅ አሜሪካም ትገባለች ኢራንም ትገባለች ተርኪም ትገባለች ራሻም ትገባለች ቻይናም ትገባለች ኢትዮጵያም እንግዲህ በአቅሟ ሶማሊያ ውስጥ ስትገባ ነበር ኤርትራም እንደዚህ ስትገባ ነበር ቲፒኤልኤፍም ራሱ በኤርትራ ጉዳይም ስትገባ ነበር የጣልቃ ገብነት ጉዳይ የራሳቸውን ህግም ለማስከበር ስሉ ግለሰቦችም ጣልቃ ይገባሉ ግለሰቦች በግለሰቦች መብት ላይ ማለት ነው this is a human nature partly ራስን መከላከል መዘጋጀት ነው እውቀቱ ኖሮ ሌሎች ኃይሎች ለራሳቸው ጥቅም ብስሉ ጣልቃ መግባታቸው የማይቀር መሆኑ ማህበረሰቡ ካወቀ ከተረዳ ለራስን ለመከላከል አቅም መገንባት ነው አስፈላጊው ነገር ሐሳቦቹ ትክክለኛ አለመሆኑን ከተረዳ ማህበረሰቡ እንግዲህ የራስን አቅም መገንባቱ በጣም አስፈላጊ ነው ኢትዮጵያ ውስጥ ያልተመጣጠነ አቅም ስላለ ነው እንደዚህ የሚኮነው ሻቢያ ከሌሎች ያልተመጣጠነ አቅም አላት ዛሬ ለምሳሌ ማለት ነው ኢትዮጵያ ውስጥ ራሱ አብይ ከውጪም ከጎረቤት ሀገሮችም በሚያመጣው ድጋፍ በገንዘብም ያልተመጣጠነ ድጋፍ አለው የአገሪቷንም ወደ ወታደራዊ ኃይል ደግሞ በራሱ ቁጥጥር ስላደረገ ባልታጠቁ አካባቢዎች ላይ ያልተመጣጠነ ኃይል ነው ያለው በትግራይና አማራ አካባቢ ደግሞ ሊያደርጋቸው አይችልም ምክንያቱም የተመጣጠነ ኃይል ስላላቸው እሱ ራሱን ገፍትሮ መጣል ይችላል ማለት ነው ከዚህ ሁሉ ውጥንቅጥና ችግር ለመውጣት ሁሉም ሰው ለራሱ ኃይል ለራሱ የራሱን ማዘጋጀቱ በጣም አስፈላጊ ነው ኦሮሞ እጅግ በጣም አስቸጋሪ ሁኔታ ውስጥ ሊዘፈቅ ስለሚችል ራሱን ማዘጋጀት አለበት ነው በየሞስደው የጣልቃ ገብነቱ ጉዳይ ምንም ለኔ አዲስ ነገር አይደለም የኢትዮጵያ አንድነት ያልካቸው ሰዎች የኢትዮጵያ አንድነት ውሸት ነው ኢትዮጵያ የምትባል አንድም ሆነ አታውቅም አንድም ጊዜ ተፈቃቅረን ምንድነው ይሄ ተዋደን ተግባብተን አንድ ላይ ኖረናል የሚለው ውሸት ነው ኢትዮጵያ በጦርነት የተመሰረተች በጦርነት ውስጥ ነው ያለችው ዛሬም ድረስ እንኳን ካሁን በፊት ዛሬም ዓለም ሰለጠነ በሚባልበት ዘመን እንኳን በጦርነት ነው ኢትዮጵያ ያለችው ካሁን በፊት የነበሩ ነገስታት ደግሞ ከዛሬዎቹ የበለጠ ኋላ ቀር ነበሩ ኋላ ቀሮቹ በጠመንጃ እንደሚገዙ በጣም የታወቀ ነው ዛሬ ያለው በጠመንጃ እየገዛ ነው ወደፊትም ደግሞ በጠመንጃ ነው ለመግዛት እየታለመ ያለው ከአማራ አካባቢ የሚነገረውን ነገር ስማ የአባቶቻችን ታሪክ እንደግማለን ሌሎች ማህበረሰቦች ለኛ መስገድ አለባቸው ልክ ለእግዚአብሔር እንደሚሰገደው ሱሪ ያስታጠቅናቸው እኛንን ምግብ ያስተማራቸው እንደምን በጉልበት ለመግዛት የሚመኙ እንጂ እኩልነትን ሊቀበሉ የሚችሉ ማንተኖች ባህሎች የፖለቲካ ባህሎች የሉም ይሄ የጣልቃ ገብነቱም ሆነ የመብት ጉዳይ በጣም አስቸጋሪ ሆኖ ነው ያለው ኢትዮጵያ ውስጥ ምክንያቱም የፖለቲካ ባህሉ በጣም ኋላ ቀር ነው የፖለቲካ ባህላቸው የተሻለ ተብሎ የሚገመቱት ደግሞ የኩሽ ማህበረሰቦች ስልጣን እንዳይኖራቸው እንዳያገግሙ ተደርጎ በቁጥጥር ስር ስላሉ ሁኔታው አስቸጋሪ ነው ለማለት ነው መልካም የመጨረሻ ጥያቄ ነው የማደርገው በ2-3 ደቂቃ ውስጥ ይጨርሱልኝ የኦሮሞ ህዝብ ትግል ተጠልፏል በማን ተጠለፈ ከተጠለፈ ከተባለ አከተመለት ማለት ይሆን ተጠልፏል መጠለፉ በጣም ግልጽ ነው መጠለፉ ደግሞ ግልጽ የሚያደርገው አንደኛ የኦሮሞ ህዝብ የሚጠይቃቸው ጥያቄዎች ዛሬ በዛ መንግስት የተኮነኑ አሁን ባለው ግሩፕ ማለት ነው የተኮነኑ ናቸው ኦሮሞነት የተኮነነ ነው የኦሮሞ ብሔርተኝነት የተኮነነ ነው የፍንፍኔ ጉዳይ የተኮነነ ነው ዛሬ መናገር አትችልም ራስን በራስ የማስተዳደር ጉዳይ የተኮነነ ነው የኦሮሚያ ድንበር ይከበር የሚለው የተኮነነ ነው ስለዚህ ሙሉ በሙሉ አሁን ስልጣን ላይ ያለው ኃይል የኦሮሞ ጥያቄዎችን ለመመለስ የመጣ ሳይሆን የኦሮሞ ጥያቄዎችን
ለመሰረዝ ከተቻለም ደግሞ ለምን ጊዜው ኦሮሞ ተነስቶ እነዚህን ጥያቄዎች ለማጥመጥ እንዳይችል በኢትዮጵያ ሽፋን ስልጣን ላይ ለመቆየት የሚፈልግና ኦሮሞን ለማኮላሸት እየሰራ ያለ ኃይል ነው። በጣም ግልጽ ነው። ለይስሙላ እንኳን የነበረችው ኦፒዲዮ ሙሉ በሙሉ ፈርሳለች። የኦሮሞ እንትኖች ናቸው ናሽናሊስቶች ናቸው የሚባሉት ሁሉ ከስልጣን ተጋሏል ማለት ነው። የመንግስቱ የራሱ የመንግስቱ ደጋፊ የነበሩ እንደ ጀዋር አይነቶቹ የነበሩ ሰዎች የስልጣን በርጩማ ይዘን እንጠብቃለን ማንንም ሰው እንዳይነካቸው የተባሉ ሰዎች ሁሉ ዛሬ ኦልሞስት ወደ እስር ቤት ሊጓዙ በጣም የተቃረቡ ነው። ለግድያ ሁሉ ሙከራ ሲደረግባቸው ያሉ ሰዎች ናቸው። አሁንም ገና ሊገደሉ ምናልባት መንግስት ዳር እያለ ሁኔታ መንተን እየፈለገ ነው። ሰው ለመጠለፉ ምንም ነገር የሚያጠራጥር ነገር አይደለም። አሁን ያለው መንግስት የነፍጠኞች መንግስት ነው። የነ ዳንኤል ክብረት ነው። የነ ብርሃኑ ነጋ ነው። እነሱ ናቸው የሚያወደልሉት። ቤተ መንግስቱ በእነሱ ቁጥጥር ስር ነው ያለው። የደርግና የኢህአፓ ሰዎች ናቸው ያሉት። ሰው መጠለፉ ግልጽ ነው። ተስፋ ያለው ያልከው 100% ተስፋ ያለው እንኳን ዛሬ ቀርቶ የዛሬ 50 ዓመትም የኦሮሞ ማህበረሰብ ብዙም የተማረ ሰው ባልነበረበት ብዙም ንቃት ባልነበረበት ጊዜ ሊያጠፉት አልቻሉም። ዛሬ ደግሞ እጅግ በጣም ግልጽ የወጣው ነገር ምንድነው? ኦሮሞን ለማጭበርበር በማንኛውም ጊዜ ማንኛውም አጭበርባሪ ሊነሳ እንደሚችል አብይ ዋና ማረጋገጫ ሆኗል። ከአሁን በኋላ የሚቀጥለው የኦሮሞ ህዝብ ትግል እጅግ በጣም በብልጠት በጣም በተዘጋጀ ሁኔታ ኦሮምኛ በመናገር ሰዎች ልታለሉ የማይገባቸው መሆኑን ከእነዚህ ተፎካካሪ ከሚባሉት ደግሞ እንደገና በማጭበርበር ወደ ስልጣን ሲመጡና ፖሊሲያቸውን ሊቀይሩ የሚፈልጉ ሰዎች ካሉ ህዝባችን በንቃት የሚጠባበቃቸው አይነት ሁኔታ ላይ ደርሰናል። በምንም መልኩ የኦሮሞ ህዝብ ትግል ተጨናቅፎ አይቀርም። ህዝቡ አሁን ራሱን እያሰባሰበ ነው ያለው። በውጭም በአገር ውስጥም ራሱን አሰባስቦ የራሱ መብት መታገሉን ይቀጥላል። ፊንፊኔም የኦሮሚያ አካል ትሆናለች። ድሬዳዋም የኦሮሚያ አካል ትሆናለች። ኦሮሚያ ሙሉ በሙሉ በኦሮሞ ህዝብ መተዳደሯ ይቀጥላል። ምክንያቱም አገራቸው ስለሆነች ማለት ነው። ይቀጥላል፣ ወደፊት ይመጣል። አሁን ዛሬ ምንም ባይረጋገጥ ማለት ነው። ዋናው ነገር ዘአልቲሜት ቪክቶሪ የመጨረሻው አሸናፊ ምንጊዜም ለነጻነት የምታገል ህዝብ ነው። ጨቋኞች ዘላለማዊ ሊሆኑ አይችሉም። ምክንያቱም ጨቋኞች ገቱ የላቸውም። እምነቱ ከውስጥ የሚያጠፉት ጥፋት ስለሚሰማቸው ኃይሉም የላቸውም፣ ብርታት የላቸውም። ነገር ግን ለነጻነት የሚታገለው ህዝብ ነፍሱን ሰጥቶ አጥንቱን ሰጥቶ ደሙን ገብሮ ነጻ መውጣት ስለሚፈልግ ኃይሉ በጣም ጠንካራ ስለሆነ ወደፊት ይጓዛል፣ ያሸንፋልም። እንደዛ ነው የምታየኝ። መልካም አቶ ጀማል ኢብራሂም ከሰይፈ ነበልባል ራዲዮ ጋር ስለነበሩት ቆይታ በአድማጮች ስምና እንዲሁም በዝግጅት ክፍሉ ከልብ አመሰግናለሁኝ። በሌላ ጊዜ ደግመን እንገናኛለን። ለዛሬው እግዚአብሔር ይስጥልኝ። ደህና ይሁኑ። እኔም በጣም አመሰግናለሁኝ። በርቱ። ተወዳጁ ድምፃዊ ከድር መርቱ ዲኔ የሚለውን ዜማ አየር ላይ አውላለሁ። ሰላም።
kami jala pinu tu banda kanne sare ijalinu bijantu janti mari gabrum madinne dua filanne sare fitille kalmatakane تقومي لكم مقلني وفتن على باب بريدني المقلق ففكاتني مامو زميل برقوت السني تتصابر ففكاتني لك ساوكي فلين جسني بخارو مسافك لساني Barwago kutu oni lisani Nabi kamagal al-khayru isa rejisa Homa nisa Tuta jaldesa Jolle nisa Tokichisa shiwalang kumarasa Oh me Indi fanonga no folle nisa Oh me Indi fanonga no folle nisa شاورنا أشهد غربو وتبين تبين سوينا ونربو سالا لنا أشهد غربو وتبين تبين سوينا ونربو ولا كرنا أشهد غربو وتبين تبين سوينا ونربو عالم بالله أشهد غربو وتبين تبين سوينا ونربو وتبين تبين سوينا ونربو Benta keren samurena madar Sawaadaman Adiga kamalisani Wala nasalle daban Osoo bilaw garaan isaani Ummata Oromoof kunundi Garbi lubbuun isaani Abjuun qaba'anii Oromiyaa Akkaluu tarkiinni mul'ata dhugaa Shamarran Oromoo walaan matanii Fatana alaaba minni daganii Isulash kannoo fafakkaatanii Barhaloo daawwee fakkiin isaanii Saartuu magarsaa fafakkaatanii Lalisee roobaa onneen isaanii Asbii Oromoo fafakkaatanii Kifti waraabee qilleensa sanii Sabboon kuzabaa lammiiroo isii leenjisa hoomaan isii tuuta jaldeessa joolleen isii takkituma kilaashiin biyya raasa injifannoo gaddiyeellee shubbisa injifannoo gaddiyeellee shubbisa Shawarana asheta garbu bale kuta bina samurena madarbu sala lina asheta garbu asin kuta bina samurena madarbu walla karana asheta garbu chumba kuta bina samurena madarbu
የተከበራችሁ አድማጮቻችን እንግዲህ ያለንን ፕሮግራም ወደናንተ አድርሰን የቀራን የስንብት ዜማ ይሆናል። እስካሁን ድረስ እናስተናግዳችሁ የነበርነው ፕሮግራም በማቅረብ ነው ዮባይሳ፣ ፕሮግራም በመብራት በሪ ዓለሙ፣ ቴክኒሻናችን አስፋው ገመቹ አብረናችሁ ነበር። እስከ ሳምንት መልካም ሳምንት ቾረር ያሰማን። በዚህ ዜማ ሰላም Asasa sagale jira killensa wal bukeatu yatu birri fate kanada yesa mararfatu jirare nerre barbadu nanargare jirare jirana lamiki ampurure watu jirawatu tupingaralito Asasa sagale jira killensa wal bukeatu yatu birri fate kanada yesa mararfatu jirare nerre barbadu nanargare jirare nerre barbadu nanargare watu jirawatu tupingaralito mani famani Sirvira rukku bedi begi anasasa, sinacha sakamina
rakkateni bochaati yesa Mingo tu rakkateni bochaati yesa Diga belabatte Billi dargambattu Nabarra rabatte Madab deri fatu